አንድ ዳኢ በአንድ አውሮፓ ሀገር ውስጥ የጎበኘ ሳለ በባቡር ጣቢያ ውስጥ እድሜያቸው ወደ 70 የሚጠጋ አንድ አሮጊት ይመለከታል። አሮጊቷ በእጃቸው አፕል ይዘው በቀረቻቸው ጥቂት ጥርስ ለመብላት ሲታገሉ ነበር። ሰውየውም አጠገባቸው ተጠግቶ አፕሉን ከእጃቸው ተቀበለና ቆራረጠላቸው። ይህም እንዲቀላቸውና በቀላሉ መመገብ እንዲችሉ ነበር። በዚህ ጊዜ አሮጊቷ በከፍተኛ ስሜት ውስጥ ማልቀስ ጀመሩ። ሰውየውም ደንግጦ ለምንድነው የምታለቅሱት ሲል ጠየቃቸው። እሳቸውም እንዲህ አሉ፣ ለ10 ዓመታት ያህል ማንም ሰው አናግሮኝ አያውቅም፣ ልጆችም አይጠይቁኝም። አንተ ግን ለምን ይህንን አደረክ ስትል ጠየቀችው። እሱም እንዲህ ሲል መለሰላት፣ እኔ የምከተለው ሃይማኖቴ ነው ይህንን እንዳደርግ ያዘዘኝ። ሃይማኖቴ ወላጆችን እንድንከባከብ፣ እንድታዘዝና እንድጠይቃቸው ያዘኛል ሲል መለሰላት። ቀጠል አድርጎም በእኔ ሀገር እናቴ ከእኔና ከቤተሰቦቼ ጋር አብራን ትኖራለች። እድሜዋም እንደ እርስዎ ነው። በቤተሰባችን ውስጥ እንደ ንግስት ነው የምትኖረው። ያለ እሷ ፍቃድ ከቤት አንወጣም፣ እሷ ሳትበላ አንበላም። እኔና ልጆቼ እሷን ለማገልገል ዘወትር እንተጋለን። ይህም ሃይማኖታችን ያዘዘን ታላቁ ግዴታችን ነው አላቸው። ሴትዮዋን በመገረም ይህ ሃይማኖት ምንድን ነው ስትል ጠይቀችው። እሱም ኢስላም አላት። ይህ ቀላል ተግባር አሮጊቷን ወደ እስልምና እንድትገባ ምክንያት ሆነ። በቃላቶቻችን ከምናደርጋቸው ሺህ ዳዕዋዎች ይልቅ ወደ ተግባር የለወጥናት ትንሿ ነገር የሰውን ልብ የመግዛት ትልቅ ዋጋ አላት።